የአሜሪካው ፕሬዚደንት ዶናልድ ትራምፕ እና ምክትል ፕሬዚደንት ጄዲ ቫንስ በተገኙበት የእራት ግብዣ ላይ የተኩስ ርምታ መሰማቱ በዓለም አቀፍ ደረጃ እያነጋገረ ይገኛል። ለቤቱ አዲስ ከሆናችሁ ቤቱን ፎሎ እያደረጋችሁ ትናንት ምሽት ነበር በዋሽንግተን ሂልተን ሆቴል የዋይት ሀውስ ዓመታዊ የራት ግብዣ እየተካሄደ የነበረው። ሆኖም ከጥቂት ደቂቃዎች በኋላ አንድ ታጣቂ ወደ አዳራሹ በመግባት በታዳሚዎች ላይ የተኩስ ሩምታን አሰምቷል። ይህንን ተከትሎ የአሜሪካ ሴክሬት ሰርቪሶች ዶናልድ ትራምፕ እንዲሁም ምክትላቸውን ጄዲ ቫንስን ከአካባቢው በጥቂት ደቂቃ እንዲወጡ አድርገዋል። ይህንን ተከትሎም እንግዲህ ታዋቂና ጉምቱ ፖለቲከኞች ይህንን ተኩስ ሩምታ በጠረጴዛ ስር ሆነው እንዲያሳልፉ ወይም እንዲከታተሉ ተገደዋል። እንዲሁም ዛሬ ዶናልድ ትራምፕ በኤክስ ገጻቸው እንዳሳወቁት በዚህ ጥቃት አንድ የአሜሪካ ሴክሬት ሰርቪስ ላይ መጠነኛ ጉዳት መድረሱና ተጠርጣሪውም ደግሞ በቁጥጥር ስር መዋሉን ተናግረዋል። እናንተስ ምን ይመስላችኋል? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ጻፉ። ቤቱን ፎሎ ማድረግ ደግሞ አይረሳ።